ከሆዳቸው 18 እባብ የወጣላቸው መካኖች የሚወልዱባት፣ ሽባ የሚተረተርባት፣ ከኤችአይቪ ከካንሰር ከጉበት ከተለያየ በሽታ የሚፈወሱባት፣ 6 አይነ ዕውር አንድ ጊዜ የበራበት ደግሞ በበነጋው ወንድማማቹ ሁለቱ አንዱ የ9 ዓመት አንዱ የ12 ዓመት አይናቸው የበራ፣ ሶስተኛ ደግሞ በሶስተኛው ቀን ደግሞ አባትና ልጁ ጎዳና ተዳዳሪ ናቸው። ሁላቸውም አይናቸውን ተጠልለው ነው ያሉ። እመቤታችን ከሌሊቱ በጥዋቱ 12 ሰዓት አባትን ልጅንም አንድ ጊዜ ብርሃን የሰጠች እናታችን ቅድስት ቁስቋም ማርያም አቃቂ ቃልቲ ክፍለ ከተማ ወረዳ 5 የምትገኝ ሰፈረ ገነት የምትባል ቦታ ያልሰማችሁ መጣችሁ እንድትጎበኟት